ዳጣ ለአቤል እህቷ እንደሆነች ተናገረች። አቤጌል እኔ እህቴ አይደለሽም፣ እንዳንቺ አይነት እህት የለኝም አለቻት። እህት ማለት እኮ ከአንድ አባትና ከአንድ እናት መወለድ አይደለም። እኔ የአባትና የእናትሽ ልጅ ነኝ እያልኩ አይደለም፣ ግን ደግሞ በጣም እወድሻለሁ፣ እህቴ ነሽ አለቻት። አቢጌል እህቴ አይደለሽም፣ እኔ አንቺን በጣም እጠላሻለሁኝ አለቻት። ውሃም ይህን ሁሉ ነገር አድርጌልሽ ደረጀን ለምኔው ወደ ቤት እንድትመለሺ ከዛ ከሰውዬ አስጥዬሽ አንቺ ጎዳና መውጣት አዲስ ስለሆነ ትፈሪያለሽ ብዬ ተከትሌሽ ወጥቼ ይህም ሁሉ አድርጌልሽ እንኳ እንዴት ነው እማታመሰግኒው አለቻት። እኔ አንቺን በጣም እጠላሻለሁ፣ ደግሞ ይህን ስላረግሽልኝ አላመሰግንም አለች። ዳጣም በንዴት ጥላት ሄደች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቶይ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ አቢጌል ሁሉንም ይቅርታ እንድትጠይቅ ተነገራት። ወይዘሮ ማርታ አንቺ በጣም ጥፋተኛ ነሽ፣ አሁን ላይ እኛ ይቅርታ የምንልሽ አባትሽን እግሩ ላይ ወርቀሽ ይቅርታ ጠይቂ በመጀመሪያ አለቻት። ውሃ እኮ አኮረፈችኝ፣ ሙሉ ቀን ልታናገረኝ አልቻለችም። እኔ ታያዳ ከውሃ ምን አንሳለሁኝ? እውነት ነው፣ ትክክል። ታሁን ወደ አንዳ ውሃ ያኮረፈችሽ እኔ ለምን ነው ታዲያ እንደዚህ የምለው አለች። ውሃም ካሁን በላይ ዙሬም ቢሆን አላይም፣ ምክንያቱም በተደጋጋሚ ትበድለኛለች፣ ግን ደግሞ ይቅርታ አረግላታለሁኝ። ታሁን ወዲያ ግን ደጋግማ ይቅርታ ትጠይቀኝና ይቅርታ አረግላታለሁ ብላ ተናገረች። ወይዘሮ ማርታ አንቺ በጣም ጥፋተኛ ነሽ፣ ሲቀጥል ደግሞ ዳታ የኔ ልጅ ላንቺም ደግሞ እህትሽ ብትሆን በጣም ደስተኛ ነኝ። ምክንያቱም ዳታ በጣም አዋቂና ስነ ስርዓት ያላት ልጅ ናት። ስትጫወትም ሳቂዋ ደስ ይላል። ለምታረገው ነገሮችም በጣም ቆፍጣና ናት። ልጅ ብትሆን እኔ በጣም ደስተኛ ነኝ አለች። አቢጌል በጣም ገረማት። እንዴት ዳታ እዚህ ቤት ከመጣ ወዲህ እንዲህ የኔ ህይወት ተረብሿል አለች። ናታና ዳታ አብረው ሊዝናኑ ወደ ውጭ ዳታና ናታ እንግዲህ ሊዝናኑ ወደ ውጭ ወጡ። በዚሁ አጋጣሚ ዳታ ሁለት ልብ ናት። አቢጌ የመጣች እንደሆነ እኔን ስለምጠላኝ ወደ ሌላ ነገር ታስበዋለች አለችው። እንደዚህማ ማሰብና መጨነቅ የለብሽም አቢጌል፣ እኔን አወደኝም በጣምም ነው ምጠላኝ። ይሄ ባህሪዋ የተቀየረው አንቺ ከመጣሽ ወዲህ እንዲህ ነው። ወድቄ እንኳ ተዘዝቄ ብውልና ባድር ዘወር ብላ የማታያይ ልጅ አንቺ ከመጣሽ ባህሪዋ ተቀየረ። እኔ ወዳይ ካይሆን የቅናት መንፈስ ነው አለ። ዳታም እንደዛ አትበል፣ በጣም ትወድሃለች። በእኔ ምክንያት ነው ቤቱ የተበጠበጠው። ሰላም ህይወት እንደምትኖሩ በተደጋጋሚ ነግራኛለች አለችው። ናታልም አንቺ እንደዛ አትጨነቂ፣ እኔና አቢጌል አብረን አድርገናል። ከትንሽ እርሜ በላይ እሳቸው ቤት ነው ያደግኩት። እናም ተደፍቼ እንኳ ብታየኝ ሰላም እማትለይ ልጅ አንቺ ከመጣሽ ባህሪዋ ተቀያየረ። ስለዚህ ደግሞ ለፈጣሪሽ ነው እንጂ
ለሷ ብለሽ መፍራትም አይገባሽም በማለት ነገራት። አሁን ላይ ግን ስላንቺ መስማት እፈልጋለሁ። ከየት ነው የመጣሽው? የት ናችሁ አባትና እናትሽ? ተወልደሽ ያደግሽው የት ነው? በማለት በጥያቄ አፋጠጣት። ዳታዬም በቃ በተደጋጋሚ ትነግረኛለህ፣ ዛሬ ግን ሁሉን ነገር ልነግርህ ዝግጁ ነኝ። እኔ ተወልጄ የሚያደግኩት አዲስ አበባ ነው። የተወለድኩትም አዲስ አበባ ነው። ያደግኩትም አዲስ አበባ ነው። ግን ደግሞ እናቴን አላውቃትም። እናቴንም ጡት አልጠባሁም። እናቴም በዛት ብቻ ካይሆን ፎቶዋንም መልኳንም ምን እንደሆነ የማውቀው ነገር የለም። ሳዲግና ትልቅ ልጅ ሲሆን ብዙ ልጆች አባትና እናታቸው ጋር ሲሄዱ ሳይ እኔስ ማን የወለደኝ? ከወት ነው የመጣሁት? እኔ እኮ እናቴንም አባቴንም አላውቃቸውም በማለት እራሴን ጠየቅኩት። እናም ጎዳና ተጥዬ ስለነበረ አንድ ሴት አንስታ እሷ አሳደገችኝ። በወሬ የተነሳ የእሳቸው ቤት ልጆች እንዳላደለሁኝ አንዳንድ ነገሮችን ስሰማ ጎዳና ወጣሁኝ። ጎዳናም ወጥቼ እማድረውም የምውለውም ጎዳና ነበረ። ሲርበኝና በጣም ውሃ ጥም ሲበዛብኝ እየሰረኩኝ እበላ ነበር። ሌላ አይነት ግን የለብኝም በማለት ለናታ ነገረችው። በጣም ያሳዝናል። ይህን ስነግረው ግን በጣም እያለቀሰች ነበር። ናታም በጣም ውስጡ ተረበሸ እና ታዲያ እስካሁን ድረስ ይህን ነገር አልነገርሽኝም እና እንዴት ይሄ ሆነ? እንዴት እናትሽን ላታውቂያት ቻልሽ? ይህን ሁሉ ነገር ደብቀሽ ከምትኖሪ እኮ ተናግረሽ የሆነ ምክንያት ይወጣ ይሆናል አላት። አሁን ታደግኩኝ በ20 ዓመቴ እነ ብሩክ የሚባሉ ሞገስ እሳቸውን አገኘሁኝ። እሳቸውን ታገኘሁ ወዲህ እንዲህ ጥሩ ምግብ በላ ጀመረ። ልብሴንም ቀየርኩኝ፣ ሰው መሆን ጀመርኩኝ። እናም ሞገስ የሚባል የምወደው ጓደኛ አለኝ እና እሱ እያጠያየቀ ቤተሰቦችሽን አስተዋውቅሻለሁ አለኝ። እንዲሁም እናንተ ጋር ሊያገናኘኝ የቻለው እሱ ነው። እንግዲህ በቅርቡ እናቴንም አባቴንም አገኛቸዋለሁ ብዬ ተስፋ አደርጋለሁኝ። ሀሳቤንና የውስጤን ስለተረዳኸኝ በጣም አመሰግናለሁ በማለት ነገረችው። በጣም የሚያሳዝነው ነገር ዳታ እስካሁን ድረስ እናቷን አለማየቷ ነው። በጣም ያሳዝናል። እኔ ግን በጣም አዝኛለሁ። አንቺ ጀግና ነሽ፣ ደግሞ ጎበዝ ነሽ። እንደዚች ያለ ጀግና ልጅ ኑሯት እናት እስካሁን ድረስ አለመፈለጓ በጣም ነው ያዘንኩት። ስለነገርሽኝ ከልብ አመሰግናለሁ ዳታዬ። እኔ ካሁን ወዲያ እንዳ አለሁልሽ በማለት ነገራት። አቢጌልም ወደ ቤት ስትመለስ ሁሉም ዘግተዋት ነበረ። እናቷን ምን እንደምታረግ ጠየቀቻት። እየዙርሽ ሁሉንም ይቅርታ ጠይቂ፣ ከአሁን ወደ እንዳ ይቅርታ ብቻ ካይሆን ይሄ ጥፋት እንዳይደገምሽ ቃል ግቢልኝ በማለት ቃል አስገቧት። ሁላቸውንም ይቅርታ ጠየቀች። ይቅርታ ጠይቃ ግን ዳታ እህቴ ናት እህቴ ነሽ ብላ ስላለቻት ይህን ነገር የሚመልስላት ሰው ስላጣይ በጣም ተናዳለች። ዳታ በጣም ጀግናና ትሁት ልጅ ናት። የሚነካሰ የለም። ራሷን የምታስከብር ትሁት ናት። እና ታዲያ እህትሽ ብትሆን ደስ ሊልሽ ይገባል፣ ለእኔም ደግሞ ልጅ ብትሆን ደስ ይለኝ ነበር በማለት
ተናገረች። በቀጣይ ቪዲዮ እስከምንመጣ ድረስ ይሄን